ብዙ ጊዜ ይሁዳ ትልቅ ኃጢአት ሲባል አይምሮአችን ላይ የሚመጣው አሳልፎ መስጠቱ ትክክል ነው። አሳልፎ መስጠቱን ጥፋት ግን የይሁዳ የመጨረሻው ትልቁ ኃጢአት በእውነት ለመናገር ራሱ ማጥፋቱ ለመካድማ ደንግጦ የሚሆን ምክንያቱ ምንም ይሁን ቅዱስ ጴጥሮስ እኮ ጌታን አላውቀውም እስከ ማለት ደርሶ ቆርቦ ወጥቶ ነው እሱ የካደው። ግን ይሁዳ ከሁሉ በላይ ትልቁ ጥፋቱ ራሱን ማጥፋቱ ተስፋ መቁረጡ። ምናልባት ይሁዳ እስከ መጨረሻይቱ ሰዓት ድረስ እንደው ገንዘቡን የሚያስገባበት አስገብቶ የሚያደርገውን አድርጎ ከዚያ በኋላ ይቅር በላይ ቢል እንኳን እግዚአብሔር ይቅር ይለው ነበር። የሚያደርጉትን አያውቁምና ይቅር በላቸው ሲል ነበር አይደል እንዴ ለሰቀሉት እዛው መስቀል። እና የይሁዳ ኃጢአት ምንም ክፉ ቢሆን ከእግዚአብሔር ምሕረት አይበልጥም። አላጠፋ ሰው በሰው ፊት መታየው ጌታዬ ባንተ ነው ገመናዬ የተሸፈነው ጌታዬ ባንተ ነው ገመናዬ የተሸፈነ